ሰላም እንዴት ናችሁ? የአውቶቴክ ዊዝ አብሬጅ ቤተሰቦች ዛሬ ደግሞ ኤሌክትሪክ መኪና ላይ ያለው ዳሽቦርድ ላይ ያለው ምልክቶች እያንዳንዳቸው ምን ማለት እንደሆኑና ከበሩስ ምን ማድረግ አለብን የሚለውን በጥያቄ መልክ አቀርብላችኋለሁ። እስከ መጨረሻ ድረስ ተከታተሉኝ። እስቲ ከዚህኛውን ጀምሮ ምን ያክል እንደመለሳችሁት ራሳችሁን ገምቱ። ይሄኛው ተርትል ሞድ ይባላል። ኦን የሚሆነው አውቶማቲካሊ ነው። ይሄ ማለት የባትሪ ቻርጅ በጣም ከወረደ ተርትል ሞዱ ወይም ደግሞ የኤሊ ሞድ ማለት ነው በአማርኛ ከፈታ ነው። ስለዚህ ይሄ ምልክት ከበራብን ቶሎ ብለን ወደ ቻርጅንግ ስቴሽን ጠጋ ብለን ቻርጅ ማድረግ አለብን። መኪናው ዜሮ ሳይሆን ቶሎ ማቆም አለብን ማለት ነው። ይሄኛው ደግሞ ኤሌክትሪክ ቫይክል ማል ፋንክሽን ነው ወይም ደግሞ ኤሌክትሪክ ቫይክሉ ችግር ያለበት ማለት ነው። ይሄ ሞተር ሊሆን ይችላል፣ ትራክሽን ባትሪ ሊሆን ይችላል፣ እንደዚሁም ደግሞ ኮንትሮል ሲስተም ሊሆን ይችላል። ወደ ቅርብ የሆነ ቴክኒሻን ወስደን ማስፈተሽና ቼክ ማስደረግ የግድ ይላል ማለት ነው። ይሄኛው ደግሞ የኤሌክትሪክ መኪና እንደምታውቀው እንደ ኢንጂን ድምጽ የለውም። ስለዚህ ሌሎች እግረኞች ኢንፎርሜሽን ለመስጠት በድምጽ ነው አላርት የሚያደርገውና ያ ድምጽ የተበላሸ ከሆነ ቼክ ማድረግ ያስፈልጋል ማለት ነው። ይሄ ዳሽቦርድ ላይ ከበራ ወይም ደግሞ አንዳንድ ሞዴሎች ላይ ደግሞ ስዊች አለ። ስዊቻ ኦፍ ሆኖ የሚበራ ከሆነ አሁንም ዲፌክት ነው። እሱን ቼክ ማድረግ ያስፈልጋል ማለት ነው። ይሄንን ብዙዎቻችሁ ታውቃላችሁ። ይሄ ታየር ፕሬሸር ዋርኒንግ ላይት ነው ወይም ደግሞ የጎማ ንፋስ ሲቀንስ ዳሽቦርድ ላይ የሚበራ ምልክት ነው ማለት ነው። ስለዚህ ይሄ ከበራበት ጊዜ ላይ የትኛው ጎማ እንደሆነ ዳሽቦርድ ላይትን ንፋሱን በጎማ ላይ ባለው ፒኤስአይ ወይም ደግሞ ባር መጠኑ ላይ ዲፔንድ ሆነን የሚያስፈልገው ፕሬሸር መሙላት ያስፈልጋል ማለት ነው። ስለዚህ ይሄ ከበራብን ቶሎ ብለን ጎማውን መሙላት አለብን ማለት ነው። ይሄኛው ቻርጂንግ ሲስተም ዋርኒንግ ላይት ነው ወይም ደግሞ ኤሌክትሪክ መኪና ላይ ቻርጅ በምናደርግበት ጊዜ ላይ ዳሽቦርድ ላይ ቻርጅ መቀበሉና ለመቀበሉን የምናውቀው በዚህ ነው ማለት ነው። ስለዚህ ዳሽቦርድ ላይ እንደዚህ አይነት ምልክት ይበራልን ከሆነ ቻርጁን እየወሰደ ነው ማለት ነው። ኖርማል ጊዜ ላይ ግን ቻርጅ ላይ ሳናደርገው የሚበራ ከሆነ ግን ችግር አለው ቻርጂንግ ሲስተሙ ላይ ማለት ነው። ቻርጂንግ ኤሪያ ላይ ኖርማል ኮንዲሽን ላይ መብራት የለበትም። ቻርጅ ስናደርግ ግን መብራት አለበት ማለት ነው። ይሄ ትራክሽን ኮንትሮል ሲስተም ነው ኢንዲኬት የሚያደርገው ዳሽቦርድ ላይ። ትራክሽን ኮንትሮል ሲስተም ማለት ስታቢሊቲውን የመኪና ስታቢሊቲ ኮንትሮል የሚያደርግልን በኢቢኤስ ሲስተም የሚታገዝ ማለት ነው። ስለዚህ ቁልፏን ወይም ደግሞ የስዊችዋን ኦፍ ኦን ማድረግ ይቻላል። ድራይቨሩ ለምሳሌ ድራይቨሩ ኦን ላይ ካረገ ትራክሽን ኮንትሮሉ በሚሰራበት ጊዜ ላይ ብሊንክ ሊያደርግ ይችላል ማለት ኦን ኦፍ ሊሆን ይችላል። ይሄ ማለት ትራክሽን ሲስተሙ እየሰራ ነው ማለት ነው። ነገር ግን ስዊቿን ኦፍ አድርገናት በርቶ ከቀረብን ይሄ ትራክሽን ሲስተሙ ፌል አድርገዋል ማለት ነው። በስካንቱል ቴስት ተደርጎ ምን ሴንሰር ነው የዊል ስፒድ ሴንሰር ነው ይችላል፣ ሞጁሌተሮች ነው ይችላሉ፣ ምን ፕሮብሌም እንዳለ እንደሆነ አይተን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ይሄ ትራክሽን ኮንትሮል ሲስተም ነው ኢንዲኬት የሚያደርገው።